ሰዎች እንግዲህ በዚህ መልኩ አዘጋጅቼ ኦቨን አስገብቻለሁ። በጣም ቆንጆ ነው፣ እንደምትወዱት አልጠራጠርም። ከ20 እስከ 25 ደቂቃ ይብሰልና መልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዴት ቤተሰቦችን ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ያለህ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ውድ ቤተሰቦቼ በጣም አረቦቹ የሚወዱት ለየት ያለ ባስታፉርኖ አብረን እንሰራለን። በጣም ቆንጆ ነው፣ ተወዱታላችሁ ብዬ አስባለሁ። እንደምትወዱትም እርግጠኛ ነኝ። አብረን እንስራ ውድ ቤተሰቦቼ። ከዚህ ላይ መጀመሪያ ያላሳየኋችሁ ያው ቪዲዮ እንትን ለመቅረጽ አልተመቸኝም ነበር። ሰዎቹ መጥበህ ገብተው ፈጦር እየበሉ ነበርና ከጣውላው እንደዛ ስለሆነ እነሱ እያሉ ደግሞ ፊት ለፊት ድምጣቸውም ይገባል። ለመቅረጽ አልተመቸኝም ነበር። ሁለት ከፍ ያለ ሽንኩርት ቆረጥኩኝና ያንን የተወሰነ ካበሰልኩ በኋላ ስጋዬን ጨምሬ ዶሮዬን ማለት ነው፣ አጥንት የሌለው ዶሮ ነው እሱን የተጠቀምኩት። እንደምታዩት ከፍ ከፍ ያለ ነው አቆራረጡ፣ መካከለኛ ነው ከፓስታው ጋር እኩል እንዲሄድ ብዬ። ከዛ ሁለት ራስ ደግሞ ቲማቲም ጨመርኩበት። በጣም ትላልቅ ነው በነገራችን ላይ፣ ሁለት አይመስልም 3-4 ነው የሚመስለው። እሱን ከጨመርኩ በኋላ ውድ ቤተሰቦቼ ከዚህ እንደምትመለከቱት 2000 ፓስታ አሳያችኋለሁ። ማንኛውን እንደተጠቀምኩ 2000 ፓስታ ተጠቀምኩ። ከዛም በኋላ እንደምታዩት እያበሰልኩ ነው። ቀጣውን አብረን እናያል። ፓስታ የተጠቀምኩት እኔ ይሄንን ውድ ቤተሰቦቼ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ምስጋና ከልብ ነው። ሁልጊዜም አብሮነታችሁ አይለየን። ተከታተሉ። አሁን ውድ ቤተሰቦች 3 ተለቅ ተለቅ ያለ ካሮት ወይም ጀዘር ባረቦቹ ጀዘር እሱን ጨምሬያለሁኝ። ካሮቴን ወይም ጀዘሬን ጨምሬ በደንብ አቀላቅያለሁኝ። እንግዲህ በዚህ በፈራህ ዩቲዩብ ቻናል የሚተላለፍላችሁ ሁልጊዜም የአረብ ሀገር ምግብ ነው። ያው አረብ ሀገር ምግብ ደግሞ እንደምታወቀው ከኢትዮጵያ ወደ አረብ ሀገር የሚመጣው ስደተኛ ከቀን ወደ ቀን እየጨመረ ስለሚመጣ፣ እንዲሁም ውድ ቤተሰቦች ደግሞ በምግብ ስራ እህቶች በምግብ ስራ መጥታችሁ እናንተም አትቸገሩም። ያው ሰዓቱ የሶሻል ሚዲያ ስለሆነ እንደዚህ ያለን እኛ እህቶቻችሁ እየሰራን የተለያየ ምግብ በዩቲዩብ ቻናላችን እስከምንለቅ እናንተም እያያችሁ ምግብ አልሰራም ማለት ድሮ ቀረ። አሁን ግን እርሜ ለሶሻል ሚዲያ እያልን ይዤላችሁ ብቅ ብያለሁ። በፈራሂቱ የሚያምር የተለያዩ የአረብ ሀገሮችን ምግብ ይዤላችሁ ብቅ ብያለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ከዚህ ደግሞ ፍልፍል ባርድ ወይም ፍልፍል ሮሜ የፈረንጅ ቃሪያ ተጠቅሜያለሁ። ትላልቁን አንድ ከቀዩ አንድ ደግሞ ከአረንጓዴው ነው የተጠቀምኩት። ውድ ቤተሰቦች ለከረኑ ራሱ በጣም ያሳምረዋል። በነገራችን ላይ አሁን ስጋዬ ይሄ ዶሮዬ በስሏል፣ በደንብ በስሏል። እንደዚህ አድርጌ በዚህ መልኩ ላቀላቀልና ቤተሰቦች እንደምትመለከቱት ነው አቀላቅያለሁ። በጣም ነው የሚያምረው። በነገራችን ላይ እስካሁን ምንም አይነት ቅመም ምንም አይነት ጨው አልተጠቀምኩም። ከዚህ ጋር ብቻ ጨውና ዘይት ጨምሬ እያበሰልኩ ነው እንደምትመለከቱት። እኔ መኮረኒ ሳበስል ትንሽ ውሃው በዛ ነው የማደርገው፣ ምክንያቱም የተወሰነ ከበሰለ በኋላ ውሃውን አፈሰዋለሁ። አያያዝም አይሰባበርም። በጣም ቆንጆ ነው የሚሆኑ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦች ቅመማ ቅመም እንግዲህ ተጠቅሜያለሁ። ከዚህ ጋር ከሙን ነው፣ ይሄ በኋራት ሙሸከል ነው፣ ይሄ ደግሞ በርበሬ ነው ወይ ፓኪስታን በርበሬ ይሉታል አረቦቹ፣ እኛ ሚጥሚጣ እንደምንለው። ከዚህ ጋር ንጹህ ወርድ ያለ ምንም አይነት ቅመም ያልተቀላቀለበት ንጹህ ወርድ። እንደዚህ አድርጌ በደንብ ካቀላቀልኩት በኋላ እኔ እናንተ እህት የመዳሟ ቅመም ቆንጆና ያበደ ምሳ እየሰራሁ ነው። ተከታተሉ። አሁን ውድ ቤተሰቦቼ ጨው ጨምራለሁ። ጨው እንግዲህ እንደምታውቁት እኔ ያው በግምት ነው የምጨምረው ብዙ ጊዜ። አልሐምዱሊላህ ካሁን በፊት በዝቶብኝም አንሶብኝም አያውቅም። አልሐምዱሊላህ እንደዚህ አድርጌ ጋር እንግዲህ ውድ ቤተሰቦቼ ለኪሬም መስሪያ የሚበቃኝን ያህል ድስት ተጠቅሜ። በነገራችን ላይ ድስት ትንሽ ትመስላለች እንጂ ብዙ ትልቅ ናት። 2 ሊትር ነው የምትይዘው።
እንግዲህ ቤተሰቦች ዘይት ትንሽ ጋር ካለ በኋላ ፍርኖ ዱቄት ተጠቅሜያለሁ። ፍርኖ ዱቄቴን በዚህ መልኩ ትንሽ ጠብሰዋለሁ ማለት ነው። እንደምታዩት እሳቱን ግን በስተመጨረሻው መቀነሳችሁን አትርሱ እንዳያር ማለት ነው። አሁን እንግዲህ ቤተሰቦች የሞቀ ውሃ እንግዲህ ይሄንን እንደሚመቻችሁ አልጠራጠርም። ተከታተሉ። እንግዲህ ቤተሰቦች 3 ማንኪያ ሀሊብ ኒዶ ተጠቅሜያለሁ። እስከ ዛሬ ብቻ በኮብ ወይም በብርጭቆ በጥብጬ ነበር የምጠቀመው። አሁን ግን ይሄንን ሁልጊዜ እየሰራችሁ እየደጋገማችሁ ስትመጡ የምንለምዱት ነገር አለ አይደል? እንደዛ ስለሆነ በዚህ መልኩ እየሰራሁ ነው። እኔ ወድጄዋለሁ። እናንተም እንደምትወዱት አልጠራጠርም። አሁን ድጋሚ ደግሞ 2 ማንኪያ ጨምራለሁ። ድጋሚ 2 ማንኪያ ጨምሬያለሁ። ከመጨመሪያ በፊት ውሃ ትንሽ ጨምሬያለሁ። ውድ ቤተሰቦችን ውሃው ግን የሞቀ መሆኑን አትዘንጉ። በጣም ያልፈላ መጠነኛ ይሆናል። ነጭ ቅመም ካላችሁ መጠቀም ትችላላችሁ። እኔ ግን የለኝም። ጨው የተወሰነ ጨምሬያለሁ። ውድ ቤተሰቦችን ዶሮ ይበስሏል፣ በቅቶታል። ከዚህ ላይ ደግሞ እንደምታዩት ክሬምን እየሰራሁ ነው። ክሬምን ወይም ደግሞ በሸሚሌን እየሰራሁ ነው ማለት ነው። ጋር እንደምትመለከቱት አጥልሌ መልሼ ወዲህ ገልብጫዋለሁ። ምንም አይነት አልተያያዘ መውት ምንም ብትን ነው ያለው። ምክንያቱም ውሃውን በደንብ ስላበዛሁበት ነው። ውድ ቤተሰቦቼ ይሄ ብዙ ስለሆነ የሁለት ዶሮ ስለሆነ ግማሹን እከፍለዋለሁ። ሁሉንም በአንድ ስለማልጠቀሙ የምከፍልበት ዋነኛው ምክንያት አሁን ገና ትኩስ ስለሆነ፣ አሁን ደግሞ እኔ ምሳ ሰዓት ነው ልሰራ ነው። አሁን ስለሚበሉ ፍጡር ያላፈጠሩ ስላሉ እንትን ሊጠቀም ነው። የድንብላል ቅጠል አረንጓዴ የድንብላል ቅጠል ስለምጠቀም ከሁሉም ላይ የጨመርኩት ይሄ ተላጀ የሚቀመጠው ወይም ፍሪጅ ማቀዝቀዣ ቦታ የሚቀመጠው የድንብላል ቅጠሉ አረንጓዴነቱን ያሳጣዋል ማለት ነው። እንትን ይላል ይጠቁራል። ለዛም ነው። ከዚህ ጋር እንግዲህ እንደምታዩት የድንብላል ቅጠሌን ጨምሬያለሁ። ምንጊዜም ከበረዴ ካወጣሁት በኋላ ነው የምጨምረው። አሁን ግን ለምሳ ሰዓት ፈልገውታል። ግማሻቸው ፍጡር ያልበላሉ። በዚህ መልኩ አድርጌያለሁ። ምናልባት ካነሰኝ ደግሞ ይሄኛው ከጎን ስላለ እጨምርበታለሁ ማለት ነው። ውድ ቤተሰቦች ይህ በልኩ በጣም ትክትክ ብሎ በቆንጆ ሆኖ ፈልቷል። እኔ እንዲህ አይነት ነገር ክሬማ ስሰራ ቢያንስ ለ30 ደቂቃ ያህል ጊዜ ሰጥቼ በቀጭኑ ሰርቼ እንተከትከዋለሁ። ቤተሰቦቼ ጊስጣም ቺዝም ደግሞ ጅቡና ስለሌለኝ በዛ ነው ወተቱን በደንብ የጨመርኩት በብዙ አጥፍቻለሁ። ውድ ቤተሰቦች እንደምታዩት ቆንጆ ሆኖ ተንተክተኳል። አብረን እንስራ። ውሃውን በደንብ ስላላልኩት ነው። እንግዲህ እንደዚህ መልኩ አድርጌያለሁ። በዚህ መልኩ አድርጌያለሁ። የተወሰነ ከዚህም ላይ እንዲህ አደርጋለሁ። ሙሉውን አይደለም መልኩ ሆኗል። ውድ ቤተሰቦቼ በዚህ መልኩ